ሰላም፣ የተረፈረፈ ኃይል ተቀበል በኢየሱስ። የሚገርማችሁ ሉቃስ ወንጌል ምዕራፍ 5 ከቁጥር 2 ጀምሮ ባነበብኩት ክፍል ላይ የእግዚአብሔር ቃል የሚናገረው በጣም አጭርና ግልጽ የሆነ ሐሳብ ነው። የሚገርማችሁ ስምዖንና የስምዖን ባልንጀሮች ሌሊቱን ሙሉ አሳ ለማጥመድ ሄዶ ደከሙት ነው የሚለው መጽሐፍ። ደከሙት፣ ሌሊቱን ሙሉ ፈለጉ፣ ምንም አልያዙትም ይላል። ድካም ብቻ ሆነባቸው። አንድ አሳ ሊይዙ አልቻሉትም። ዋጋ ከፈሉ፣ አንድ አሳ አልገባም። እነዚህ ሰዎች አሳን እየፈለጉ የደከሙትና የለፉ ሰዎች የሚገርማችሁ ገና ለማጆች አይደሉም። ባህር ላይ የሰለጠኑ በጣም ረቂቅ ዕውቀት ያላቸው ባህር ላይ የቆዩ ሰዎች ናቸው። እነዚህ ሰዎች ሌሊቱን ሙሉ ደግፎ ለፍቶ ሰርቶ ምንም አልያዙትም። ነገር ግን ማለዳ ኢየሱስ ወደዛ ሐይቅ መጣ፣ ወደዛ ባህር ዳር መጣ። ኢየሱስ ክርስቶስ ከዛሬ 2000 ዓመት በፊት በምድር ሲያገለግል ብዙ ሰዎች ኢየሱስን ይከተሉት ነበር። ብዙ ሰዎች ወደዛ ስፍራ ኢየሱስን ተከትሎ መጡት። ኢየሱስ ሕዝቡን ካስተማራቸው በኋላ እያስተማረ 2 ታንኳዎች ነበሩ። ከሁለቱ አንዱ የስምዖን ታንኳ አስፈቀደና በታንኳው ላይ ተቀምጬ ላስተምር አለ። የስምዖን ታንኳ ባዶ ነበር። እነ ስምዖን መረቦቻቸውን አጥበው ወደ ቤት በባዶ እጃቸው ሊመለሱ ተዘጋጅቶ ነበር። ኢየሱስ ክርስቶስ በታንኳ ውስጥ ከገባ በኋላ ማስተማር ጀመረ። አስተምሮ ትምህርቱን ካጠናቀቀ ከጨረሰ በኋላ ሕዝቡን አሰናበታቸው። ሕዝቡን ካሰናበተ በኋላ ወደ ስምዖን ዞር አለና ስምዖን ሆይ አለ፣ አሁን መረቦችን ወደ ጥልቅ ፍቅቅ ብላይ ጣል አለው። ወደ ጥልቅ ፍቅቅ ብላይ ጣል አለው። ስምዖን እንደዚህ አለ፣ ጌታ ሆይ ሌሊቱን ሙሉ ደክመን አንዳች አልያዝንም አለ። ሌሊት ሙሉ ደክመናል፣ አንዳች አልያዝንም። ነገር ግን አለ አሁን መረቦችን በቃል እንጥላለን አለ። አሁን መረቦችን በቃል ምን እናደርጋለን? እንጥላለን አለ። ኢየሱስ ጣሉ፣ መረቦችን ፍቅቅ አድርጋችሁ ጣሉ ብሎ በተናገረው ቃል በተናገረው ትእዛዝ መሰረት መረቦቻቸውን ወዳውኑ ጣሉት። ወዳውኑ ትልልቅ አሳዎች መረብ ውስጥ ገባ። መረቡ እስኪቀደድ ድረስ በዛች ቅጽበት ጴጥሮስ መረቡን ሲጎትት ከአቅሙ በላይ ሆነ። የሚገርማችሁ እነ ጴጥሮስ አሳን ሲፈትሹ መረቦቻቸውን ሲጥሉ ያደሩት ሌሊት ነው። ኢየሱስ በቀን ነው የመጣው። አሳ ከዳር ወደ ጥልቅ የሚገባበት ወደ ጥልቅ የሚሄድበት ጊዜ ላይ መጥቶ ምን አለ? ጣሉት አለ። ትልልቅ አሳዎች፣ ወፍራም አሳዎች፣ በጣም ክብድ አሳዎች መረብ ውስጥ መጥቶ ገቡ። መረቡም እስኪቀደድ ድረስ ነው ብሎ መጽሐፍ። ጴጥሮስ ቼክ ሲያደርግ መረቡ በጣም ከብዷል። ቢጎትት አይወጣም። ከአቅሙ በላይ ሆኗል። ስምዖን ጓደኞቹን ጠቀሰ ነው ብለው። የሚገርማችሁ እኔ መናገር የፈለግኩት ነገር አለ። መረቡ አልተቀየረም፣ ሰዎቹም አልተቀየሩም፣ ባህሩም አልተቀየረም፣ ታንኳውም አልተቀየረም። ትላንት በለፉበት፣ ትላንት ዋጋ በከፈሉበት፣ ትላንት ብዙ በሆኑበት፣ ብዙ ላብ ባንጠባጠቡበት፣ ሌሊቱን ሙሉ አንድ ሳይዙ ባደሩበት ቦታ ላይ መረቡ ሳይቀየር፣ ቦታው ሳይቀየር፣ ባህሩ ሳይቀየር ኢየሱስ ጣሉ አለ። መረብ እስኪቀደድ ድረስ አሳ በመረብ ውስጥ ተከማቸ። ይህንን ያየ ጴጥሮስ ጓደኞቹን ጠቀሰ። ኑና አግዙኝ። ሌሊቱን ሙሉ ከጴጥሮስ ጋር ሲደክም የነበሩ ጓደኞች ነበሩ፣ የዘብዴዎስ ልጆች ያዕቆብና ዮሐንስ። ጠቀሳቸው፣ ጋበዛቸው። ኑና አግዙኝ አለ። 2 ታንኳይ እስኪሞላ ድረስ
እነሱ በደከሙበት ቦታ ላይ 2 ታንኳይ እስኪሞላ ድረስ ታንኳይ ሞልቶ እስኪሰጥም ድረስ ከየት መጣ ወገኖች? ይህ ሁሉ ከየት መጣ? በደከሙበት በለፉበት ዋጋ በከፈሉበት ከየት ሊመጣ ቻለ? አያችሁ፣ እሱ ሲናገር ከአፉ ቃል ሲወጣ በእናንተ ጉዳይ ላይ መናገር ሲጀምር ወገኖች የእግዚአብሔር ቃል ካለመኖር ወደ መኖር የሚጠራ ኃይል አለው። እግዚአብሔር ሰማይ ሲፈጥር ምድርን ሲፈጥር ምድር የሚያክል ኃይል አልተጠቀመም። ሰማይ የሚያክል ኃይል አልተጠቀመም። እግዚአብሔር ሰማይ ሊፈጥር ሲፈልግ እግዚአብሔር አልተቸገረም። መናገር ብቻ ነው የተናገረው፣ ቃል ብቻ። ምድርን ለመፍጠር ቃል ብቻ፣ ፀሐይ ለመፍጠር ቃል ብቻ፣ ጫሞ ሐይቅ ለመፍጠር ቃል ብቻ፣ የሚታየውን ሁሉ ለመፍጠር የሚታየውን ዓለም ለመፍጠር እግዚአብሔር ቃል ብቻ። ከእግዚአብሔር አፍ የሚወጣው ቃል የስልጣን ቃል ነው። አሜን አሜን። የእግዚአብሔር ሰው ኤልሳዕ ምን እንዳልታውቃላችሁ? ደመናም የለም ንፋስም የለም ዝናብም አይታይም። ይህ ባዶ ሸለቆው ምን ይሆናል? በውሃ ይሞላል። እናንተም ከብቶቻችሁም ልጆቻችሁም ከዚህ ትጠጣላችሁ። አሜን አሜን። ምንም ከሌለበት ምልክት ከሌለበት ምንም የሚታይ ነገር ከሌለበት እግዚአብሔር ሲናገር ዛሬ ይሄንን ቃል በእናንተ ባዶነት ላይ በእናንተ ኪሳራ ላይ በእናንተ ቤት እናንተ